የትም ሳይሄዱ ፍጹም ጸጥ ብሎ ያዳምጡኝ። ምክንያቱም ይህ መረጃ ዛሬ ወይም ነገ የእርሱን አሊያም የውድ ቤተሰቡን ሕይወት ከሞት አፋፍ ሊታደግ ይችላል። ቀጣዩ አስደንጋጭ ሰለባ ማን እንደሚሆን እኔም እናንተም አናውቅም። በአሁኑ ሰዓት በአዲስ አበባ ጎዳናዎች ላይ ፍጹም የሚዘገነንና ከቁጥጥር ውጪ የሆነ አደገኛ ማዕበል እየተቀሰቀሰ ነው። በጠራራ ፀሐይ፣ በሰው መሃል እና በምሽት ጨለማ ውስጥ ንጹሃን ዜጎች፣ ነጋዴዎች፣ ምስኪን ሰራተኞች፣ ወጣቶችና ታዋቂ ሰዎች ሳይቀሩ በአሰቃቂ ሁኔታ ሕይወታቸውን እያጡ ነው። መላዋ ከተማ በታወከችበት በዚህ ሰዓት ሁላችንም በታላቅ ድንጋጤ ልንጠይቅ ይገባል። ለመሆኑ ዋና ከተማችን ምን እየሆነች ነው? ይህ የጭካኔና የረቀቀ የዘረፋ ወንጀልስ ለምን በዚህ ፍጥነት ህዝቡን አሸበረው? ጤና ይስጥልኝ ውድ የአፍታ ዜና ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ ሁላችንም የመኖርና ያለመኖር ህልውናችንን የሚወስን ለደህንነታችን ፍጹም ወሳኝ የሆነ አንገብጋቢ ጉዳይ ነው። እኛም ይህንን ቪዲዮ ስናዘጋጅ እናንተን በከንቱ ለማስፈራራት ሳይሆን በዙሪያችን የተደቀነውን እጅግ የከፋ አደጋ ተረድታችሁ ሰከንድ ሳይረፍድ ሙሉ በሙሉ እንድትነቁ ለማድረግ ነው። ዛሬ በዚህ ልዩና ጥልቅ ትንተናችን በአሁኑ ሰዓት በአዲስ አበባ ውስጥ የሞት ወጥመድ የሆኑባትና ከፍተኛ ጥንቃቄ የሚያስፈልጋቸው አካባቢዎች የትኞቹ ናቸው? ወንጀለኞችስ እኛን ለማጥመድና ህይወታችንን ለመቅጠፍ የሚጠቀሙባቸው ስውርና እጅግ አደገኛ ስልቶች ምንድናቸው? እኛስ ራሳችንን ውድ ቤተሰባችንንና ንብረታችንን ከነዚህ ጨካኞች ጥፍር እንዴት መታደግ እንችላለን? የሚሉትን ወሳኝ ነጥቦች በጥልቀት እንመለከታለን። እስከ መጨረሻው ሰከንድ ድረስ ሳያቋርጡ አብራችሁን ቆዩ። ዛሬ ይዘንላችሁ የቀረብነው መረጃ ሁላችንም ልንሰማው የሚገባና ለደህንነታችን ፍጹም ወሳኝ የሆነ አንገብጋቢ ጉዳይ ነው። በከተማችን አዲስ አበባ ከቅርብ ጊዜ ወዲህ አስደንጋጭ ጥቃቶች በሁላችንም ልብ ውስጥ ከፍተኛ ስጋት ፈጥሯል። በተለያዩ ማህበረሰብ ክፍሎች፣ በነጋዴዎች፣ በጉልበት ሰራተኞች፣ በወጣቶችና በታዋቂ ዜጎች ላይ ጭምር እየደረሱ ያሉ አሳዛኝ ግድያዎችና ዝርፊያዎችን ስንሰማ አንድ ጥያቄ እንድናነሳ ያስገድደናል። ለመሆኑ ዋና ከተማችን ምን እየሆነች ነው? የነፍስ ማጥፋትና የዘረፋ ወንጀሎችስ ለምን በዚህ ልክ ረቀቁ? እኛም ይህንን ቪዲዮ ስናዘጋጅ እናንተን ለማስፈራራት ሳይሆን እጅግ የላቀ ጥንቃቄ እንድታደርጉ ለማስታወስና ለማንቃት ነው። በዚህ ልዩ ትንተናችን በአሁኑ ሰዓት በከተማዋ ከፍተኛ ጥንቃቄ የሚያስፈልጋቸው ቦታዎች የትኞቹ ናቸው? አጥቂዎች እኛን ለማጥመድ የሚጠቀሙባቸው ስውርና አደገኛ ስልቶች ምንድናቸው? እኛስ ራሳችንን ውድ ቤተሰባችንንና ንብረታችንን ከእነዚህ ጨካኞች እንዴት መታደግ እንችላለን? የሚሉትን ወሳኝ ነጥቦች በጥልቀት እንመለከታለን። ባለፉት ጥቂት ሳምንታት በአዲስ አበባ የታዩትን የጥቃት አይነቶች መዋቅር ስንመለከት በአጋጣሚ የሚፈጠሩ ሳይሆን አብዛኛዎቹ በጥናትና በተደራጁ ቡድኖች የሚፈጸሙ መሆናቸውን እንረዳለን። ከተለያዩ የህብረተሰብ ክፍሎች በስተጀርባ ያሉ አጠራጣሪ የጥቃት ሁኔታዎች፣ በባጃጅና በታክሲ ውስጥ የሚፈጸሙ አስገዳጅ ዘረፋዎች፣ እንዲሁም በጠራራ ፀሐይ የሚደረጉ ህዝብ የበዛባቸው አካባቢዎች የስልክ ንጥቂያዎች በከፍተኛ ሁኔታ እየጨመሩ መጥተዋል። እዚህ ላይ ሁላችንም ልናስተውለው የሚገባ አንድ ትልቅ እውነት አለ። የወንጀሉ አዝማሚያ በሁለት ዋና ዋና ስልቶች ተከፍሏል። አንደኛ ስልት ሰዎች በብዛት በሚንቀሳቀሱባቸው ማርኬቶች፣ አደባባዮችና የትራንስፖርት መጫኛዎች ላይ የሚፈጸም ሲሆን ስርቆቱ እጅግ በረቀቀ መንገድ ተጎጁ ሳይጠረጥር በቅስፈት የሚካሄድ ነው። በሌላ በኩል ደግሞ ገለልተኛና ጸጥ ባሉ ሰፈሮች፣ አዳዲስ ሳይቶች ወይም በምሽት መጓዣዎች ላይ የሚፈጸሙ ጥቃቶች ንብረት ከመንጠቅ አልፈው ማንኛውም ንጹህ ሰው ላይ የሰዎችን ውድ ህይወት እስከ ማጥፋት እየደረሱ ይገኛሉ። ወንጀለኞች ምንም አይነት ማሳሰቢያ የሌላቸው ጨካኞች እየሆኑ መጥተዋል። ለመሆኑ እነዚህ አጥቂዎች እኛን ለማስጣል የሚጠቀሙባቸው ስልቶች ምንድናቸው? በደንብ ልናውቃቸውና ልንነቃባቸው የሚገቡ ዋና ዋና ስልቶች እነዚህ ናቸው። አጥቂዎች የተለያዩ የሰዎችን ስነ ልቦና የሚያጠኑ ስልቶች
ስልቶችን ይጠቀማሉ። አንዳንዴ እጅግ ትህትና በተሞላው መንገድ እንደ መንገድ ጠያቂ በመሆን አንዳንዴ ደግሞ ሆን ብለው በቡድን በመሆን በእርሶ አቅራቢያ ጠብ ወይም ግርግር በመፍጠር ሙሉ ትኩረቶን ይሰጣሉ። ልክ እርሶ እዚያ ግርግር ላይ ሲያተኩሩ ሌላኛው የወንጀሉ አባል ንብረቶ ላይ ትኩረት በማድረግ በቅስፈት ይሰረቃል። በአሁኑ ሰዓት በሞተር ሳይክል በመታገዝ መንገድ ላይ የሚሄድን እግረኛ በቅስፈት ነጥቆ በከፍተኛ ፍጥነት ማምለጥ የተለመደ የዕለት ተዕለት ክስተት ሆኗል። ታዲያ በዚህ ስጋት ውስጥ ሆነን ራሳችንን እንዴት እንጠብቅ? አሁኑኑ ልንተገብራቸው የሚገቡ ወሳኝ የቤት ስራዎች አሉን። እባካችሁ እያንዳንዱን ነጥብ ልብ ብላችሁ አድምጡኝ። በመንገድ ላይ ስንጓዝ ስልክ አውጥቶ አለማውራት ወይም በጥንቃቄ ቢሆን በተለይ ደግሞ የጆሮ ማዳመጫ አለመጠቀም ወሳኝ ነው። ሄድፎን አድርጎ መሄድ የአካባቢውን ድምጽ እንዳይሰሙና ከጀርባው የሚመጣን አደጋ በፍጹም እንዳያውቁ ስለሚያደርግ ሙሉ በሙሉ ሊቀሩ የሚገባቸው ልምዶች ናቸው። ሌሊት ወይም ማታ ታክሲ ወይም ባጃጅ ሲጠቀሙ ሊወስዱ የሚገባቸው ወሳኝና ህይወት አዳኝ እርምጃዎች አሉ። ወደ መኪናው ወይም ወደ ባጃጁ ከመግባቱ በፊት የሰሌዳ ቁጥሩን በስልኩ ፎቶ አንስተው ወይም ጽፈው በአስቸኳይ ለቤተሰብ ወይም ለቅርብ ሰው ይላኩ። ውስጥ ከገቡ በኋላ በሩ በቀላሉ መከፈቱንና አለመቆለፉን በእጆ ይፈትሹ፣ አሊያም በአይኑ ለመመልከት ይሞክሩ። ጥንቃቄው ከቤት ውጭ ብቻ አይደለም፣ ቤታችን ውስጥም ልናደርጋቸው የሚገቡ የበርና የመስኮት ጥንቃቄዎች አሉ። ከማናውቃቸው ሰዎች ጋር የሚደረግን ግንኙነት መገደብና ማንነታቸው ያልተረጋገጠ ሰዎችን ወደ ቤት በፍጹም አለማስገባት ህይወትን ይታደጋል። ውድ ተመልካቾቻችን የደህንነት ስራ የፖሊስ ብቻ አይደለም። እኛም እንደ ማህበረሰብ አይቼ እንዳላየሁ የሚለውን አደገኛና ራስ ወዳድ ስሜት ሙሉ በሙሉ ማስወገድ አለብን። በማንኛውም ሰው ላይ ጥቃት ሲደርስ በጋራ መከላከል፣ መጮህና አጥቂዎችን ለህግ ማቅረብ ተገቢ ነው። በሰፈሮ አጠራጣሪ ነገር፣ ያልተለመደ የሰው እንቅስቃሴ ካዩ በአስቸኳይ ለጎረቤቶ ያሳውቋቸው። ሁላችሁም የነፍስ አድን የፖሊስ ስልክ ቁጥሮችን ማለትም 991 በጭንቅላታችሁ ወይም በስልካችሁ መዝግባችሁ መያዛችሁን አሁኑኑ አረጋግጡ። አደጋ ሲደርስ መደናቀጥ ሳይሆን ፈጣን መረጃ መስጠት ህይወትን ያድናል። አሁን ወደ እናንተ ልምጣ። እናንተ በሰፈራችሁ ወይም በስራ ቦታችሁ ምን አይነት የደህንነት ስጋት አለባችሁ? በአካባቢያችሁስ ራስን ለመጠበቅ ምን አይነት የጥንቃቄ ስልቶችን ታደርጋላችሁ? እባካችሁ ሁላችንም እንድንጠነቀቅበት እና እንድንማርበት አሁኑኑ በኮሜንት ላይ በዝርዝር ጻፉልን። ይህ ወሳኝ መረጃ ለብዙዎች ደርሶ የሰዎችን ህይወት እንዲታደግ ቪዲዮውን አሁኑኑ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ሰላም ለሀገራችን ይሁን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጥንቃቄ ይላችሁ። ደህና ቆዩ።